ቆይ ስለምን ትገሉናላችሁ? ምንስ ባጠፋን በቤተ ክርስቲያን ላይ ውድመትን አላህ አክበር እያሉን ያረዱት? አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታችን በኦርቶዶክስ ሃይማኖት ተገፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከ ማስገባት ድረስ በማንነታችሁም ሆነ በአማረን በክርስቲያንነታችን። ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ አድማጮቻችን። በአርሲ ዞን የተለያዩ አካባቢዎች በንጹሃን ዜጎች ላይ እየደረሰ ያለው ግድያ፣ መፈናቀልና ሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ ፍትህ ለአርሲ የሚል ድምጾች በስፋት እየተሰሙ ይገኛሉ። ንጹሃንን ኢላማ ያደረጉ ጥቃቶች በአስቸኳይ እንዲቆሙና ጥፋተኞች ለሕግ እንዲቀርቡ ማህበረሰቡና የተለያዩ የሰብአዊ መብቶች ተሟጋቾች በጽኑ እየጠየቁ ነው። ዝርዝር ዘገባውን ይዘን ቀርበናል። አብራችሁን ቆዩ። ትርፌ ነው የአይምሮ ህመምተኛ ነው፣ ትንሽ አይምሮ ዘገምተኛ ነው። እሱንም በድንጋይ ጨፍጭፈውት ነው። በድንጋይ ተጨፍጭፎ ከዚህ በላይ የለም አርደውታል። በጀርባው ነው አዙረው ያረዱት። ሲቀጥል አስቻለው ሰለሞን በላይ ነው የሚባለው እንደዛው ታርዶ ነው። ትግስት አስራት ሴት ናት። እንግዲህ ሴት ልጅ ሰው እናቱን እንዴት ይገላል? ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቱ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። ሌላው ደግሞ በተለይ በጣም ያሳዘነን እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ። አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። ሁሉም ያውቃል። ሰው በሃይማኖቱ ሰው በማንነቱ ተከብሮ የማይኖርበት አገር ከሆነ የት ነው ታዲያ ሀገራችን? የት ነው መሸሸጊያችን? መከላከያ እኮ ባይኖር በሶስተኛ ቀን ነው ሰው አንድ ጉድጓድ እንዴት ይቀበራል? ሰው በተወለደበት ሀገር በኖረበት ሀገር የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ሆነው መጡ። ዛሬ ግን የሀገር አባት እንሆናሉ። ይሁን፣ ይሄም ያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ በታሪክም ሰምቼ አላቅም እንደዚህ አይነት ነገር። የእውነት ነው የምላችሁ። እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም።
ሰው ማተብን በጥስ ከተባለ በኋላ ብሔር የለውም። ማተብን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን፣ ታደጉን ነው። ስምሽን? እሺ ስሜ ማሽላ አድማሱ እባላለሁ። ነዋሪነትሽ የት እንደሆነ? ነዋሪነቴ እዚሁ አምቤንቱ አጋርፋ ባሌ ዞን አጋርፋ ወረዳ ላይ አምቤንቱ ቀበሌ ውስጥ ነው የምገኘው። እሺ ምን እንደሆነ ነገር? እሺ ያው የደረሰው ነገር እንግዲህ በጣም አሰቃቂና ዘግናኝ ነገር ነው። በተለይ የቆየ ታሪክም አለን። የቆየው ታሪካችን ቅድሚያ በማንነታችን ስንገፋ ይኖርን ሰዎች ነን። ያው አማራ ናችሁ በሚል በሃይማኖታችንም ጭምር ስንገፋና ስንጨቆን የኖርን ሰዎች ነን። ይህም በመሆኑ እኛ ምንም ሳይሰለቸንና ሳይደክመን ምንም ሰለቸን ሳንል ሳንፈራ ያው እነሱን ባካችሁ እያልን እየተለማመጥን ዛሬ ድረስ እንግዲህ እግዚአብሔር ይመስገን ህይወታችን እዚህ ደርሷል ማለት ነው። እና የደረሰብን ነገር አንደኛ ቅድሚያ በ98ም ምንም አይነት እኛም ማየት የማይፈልጉ ሰዎች ነበሩ እና በብዛት በማስፈራራት አገር ለቀን እንድንሄድ አማራ ናችሁ እናንተ አማራ አይፈለግም፣ በሃይማኖቱም ኦርቶዶክስ የሆነ ሰው አይፈለግም፣ መስቀል በጥሱ ሙስሊም ሁኑ እየተባልን ብዙ ግፊት ሲደረግብን እኛም ስንታገል ኖረን ለዚህ ለሰኔ 23ቱ ንብረት ውድመት ህይወት እስከ መታረድ ደርሰናል ማለት ነው። እና ይሄም የሆነው እንግዲህ እኛም በቃን ሰለቸን ሳንል በሃይማኖታችንም በመጽናታችን የሰው ንብረት ሳንፈልግ ሰርተን ደክመን ለፍተን ያፈራነውን ንብረት ልቀቁ ልፉ ከለፋችሁም ለኛ ነው፣ ሌላ ለማንም አይሆንም። አማራ እዚህ ሀገር አይፈለግም፣ በኦርቶዶክስ ሃይማኖት እቺ ሀገር የሙስሊም ናት እንደውም አይፈለግም እያሉ ብዙ ግፊት ሲያደርጉብን የቆዩና ከ98 ጀምሮ እስከ 2012ም ያው መከራችንን ስናይ ቆይተን በስተመጨረሻ በ2012 በተለይ በመስቀል ደመራ በዓል ላይ ምንም አይነት መብት የላችሁም ጭራሹኑ እንደውም ደመራ የሚባል ነገር እንትን ማለት የለባችሁም ማደመር የለባችሁም ማብራት የለባችሁም ተብለን የደመራ በዓልን ሳናከብር አልፈንም ተርፈንም እንደውም ይሄ ባንዲራ ያለው ነጠላ ለብሰን ወደ ቤተክርስቲያን ስንሄድ በድንጋይ በመወራወር ወደ ቤተክርስቲያን ልናስቀድስ በመሳደብ በመገሰጥ በመገላመጥ ተሸሽገን ቤተክርስቲያን አክብረን ስንመለስም አንዳንዴ ጭራሹኑ መስቀላችንን እንድንደብቅ ሁሉ የማይደረግብን ግፊት የለም እና በ2012 መስከረም 17 ላይ የነበረው አልቅሰን ዳቦ ጸበል ጸዲቅ ይዘን ምንም ወደ ቤተክርስቲያን አካባቢ ሳንደርስ እንድንመለስ ተገፍተናል። ተደብቀን እንደውም ቤተክርስቲያን ውስጥ የገባንን ሰዎችም እንደውም ውጡ የህግ አካል መጥቷል ልትያዙ ነው እስከመባል እስከ ማስፈራራት ድረስ የደረሰብንን። ከዛም አልፈን የጥቅምት 12 ረብሽ ቀን በብዛት እንዳጋጣሚ ቤተክርስቲያን ነበርን። ዙሪያችን እየዞሩ ሆያሉ ቤተክርስቲያን እናቃጥላለን ምን እንላለን በሚባል ሰዓት እኛም ሞታችን ቤተክርስቲያን ይሁን ብለን እዛው ቤተክርስቲያን ቆይተን ትንሽ ከላያችን ላይ ገለል ሲሉልን ተደብቀን ወደ ቤታችን ወደ 9 ሰዓት 10 ሰዓት አካባቢ ቤታችን ገብተን እዛው የሮቤና የሌላውን አገር እየተከታተል እዛው ህይወታችንን አድነን ከዛ ወዲህ ደግሞ እንደገና እየተመላለሰ አማራ ናችሁ መስቀላችሁን በጥሱ ምንም ነገር አያስፈልጋችሁም ሙስሊም ከሆናችሁ ነው እንጂ በዚች ሀገር ላይ መኖር የምትፈልጉት ልፉ ድከሙ እያሉ ሲያስፈራሩን ቆይተው በስተመጨረሻ ላይ የዘራነውን አዝመራ አሳጭደው እስከ ማስገባት ድረስ በማንነታችሁም ሆነ በአማራን በክርስቲያንነታችሁ አታስፈልጉም መሬት ኮንትራት ያዝነው ሳይቀር እያያዙብን እያሳጨዱ ወደ ራሳቸው ወሰዱት። ንብረታችንን በየማሳ ማባረር ጀመሩ መውሰድ ጀመሩ። ይሄንንም በቃን ሰለችን ሳንል ከመስራት ወደ ኋላ ላልንም በስተመጨረሻ በጥር 12 በጥር 2 እና 3 ላይ ዘመቻ ወጥተውብን ከሌላ አጎራባች ቀበሌ በመኪና እየተገለበጠብን ያልተደረገ ነገር ያልተሰራ ነው ታሪክ የለም። በስተመጨረሻ አገር ሽማግሌዎችና የነበሩ የተወሰኑ ክርስቲያኖች ነበሩ እነሱ መሀል ገብተው ግማሹ በማገላገል ግማሹም ደግሞ በመሸሽ ግማሹም ለመደባደብ ሲነሱ ሌላውም እንሞታለን ብሎ በመጋፈጥ በስተመጨረሻ ከጥር 20 ምናምን አካባቢ ጀምረው ቢያንስ ወደ 500 አባወራ የሚሆን ግቡ ወደ አገራችሁ አይደለም ተብሎ ተነቅለው ቤቶች ኦና ሆነው በመሸሽ
ቤታቸውን እንዲሁ ባዶ አድርገው ንብረታቸውን ውስጡ ጥለው ምናልባት ጊዜ ካለን እንመለሳለን በሚል ከዛም ባሻገር ደግሞ እነሱን ካባረርን ሌላው ችግር የለም እነዚህን መጤዎቹን እናባር በሚል ተባረው ሌላውን ደግሞ ቀስ ብለን እያሉ ቀስ በቀስ ደግሞ በሂደት ያለውን ነገር በተለይ እኛ አሁን እንዲህ እንዳምቤንቱ ቀበሌ እንደዚህ እንዳጋርፋ ወረዳ እንዳምቤንቱ ቀበሌ ወፍጮ ሁሉ ነበረን ያንን ወፍጮ ፈርተን ነቅለን ወደ ሌላ ክርስቲያን ወዳለበት ሀገር እንጭናለን ህግ ወዳለበት ሀገር እንጭናለን ብለን በመንል ሰዓት ያገር ሽማግሌ ወጥቶ ማነካችሁ ነዋሪ ናችሁ እናንተ አርፋችሁ ተቀመጡ ተብለን ካንዴ ሁለቴ ያንን ወፍጮ ነቅለን ዲናሞን ማለት ነው ሌላውን ያቃጥሉት ከነቤቱ ብለን መጨረሻ ላይ አስመለሱን የት ነው የምትጭኑት ብለው መልሰን እንደገና ተረጋግተን ያንን እየሰራን ባለንበት ምንም ነገር አትነኩም ያገር ሰው ናችሁ ነዋሪ ናችሁ ተወላጅ ናችሁ በሚል መጨረሻ ላይ ግን ያንንም ወፍጮ እንዳልነበረ አወደሙት ቤታችን ንብረታችን ምንም ሳይቀር ስለ እውነቱ እኛ ሰርተን ለፍተን ደክመን ነው ያገኘነው እኛ የሰው ገንዘብ ሰርቀን አይደለም በማንነታችንና በኦርቶዶክስ ሃይማኖት ተገፍተን ይሄው እዚህ ደረጃ ደርሰን ዛሬ ይሄውና በአደባባይ በሜዳ ላይ ተጥለን የት ነበራችሁ የት ቀራችሁ እንኳን አላሉንም ይሄው እዚህ ቀርተን እዚህ ነው ያለነው እንግዲህ እውነቴን ነው በምንጮህበት ሰዓት ከወረዳ ያላለፈ እህላችን ራውንድ አፕ በመርጨት ከጥቅም ውጪ በማድረግ ደረቅ ሆኖ ይሄው ማሳው እንዲሁ ቀርቷል ወረዳ ላይ ሄደንም ብናመለክት አይዟችሁ ችግር የለም እንረዳችኋለን ከኛ ብቻ አልፋችሁ አትሄዱ ተብለን የወረዳው መሪ እንደው አፍኖን አምቆን ስንት ሀብትና ንብረት ምንም ከማሳይ የምንጠብቀው ንብረት እስከማይኖር ድረስ ይኸው ታፍነን ምንም ነገር በሰኔ 23 የመጨረሻ የንብረታችን ውድመት መጨረሻ ሆኗል ህይወታችን ተርፏል በአጋጣሚ የሞቱት እህታችን ወንድሞቻችን ስለ እውነት በሚያሳዝን ታርደው ሜዳ ላይ ተጥለው እስከ 3 ቀን ድረስ ሬሳቸው የትም ወድቆ ቀበሮ እስከሚበላው ውሻ እስከሚበላው በእሳት ተለብልበው አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው በመጨረሻ ለቀብር የበቁት 5 ሰዎች በአንድ ጉርጓድ እስከሚሆን ድረስ ነውና በጣም ዘግናኝና አሰቃቂ ሁኔታ ነው ስለዚህኛ የተበደልነው የተገፋ ነው በሃይማኖታችን ነው አሁንም የገዛ ቤታችን የገዛ ቆርቆሮ ከእሳት የዳነውን ዙሪያውን ተሰርቶ እዚህ ውስጥ ግቡ እያሉን ነው እውነቴን ነው አምሮአችን ምን አይነት አምሮ እዛ ውስጥ እንደሚመለስ ምንስ እንዴትስ ሆነን ምንስ ዋስትና ኖረን እኛ ስለ እውነቱ ከሆነ መንግስት አሁንም ካለ የኦርቶዶክስ ሃይማኖት እውነቴን ነው እኛ በሃይማኖታችን መቼውንም ወደ ኋላ ማንል ሰዎች ነን መቼውንም ከሃይማኖታችን ወደ ውጪ ሌላ ማናንገራግር ሰዎች ነን በዚህም ነው የተጠላ ነው በዚህም ነው የተገፋ ነው እና አሁንም ቢሆን የእውነት የኦርቶዶክስ ሃይማኖት እንደ ኢትዮጵያ አይደለም እንዳለም ያስበን ይጩህልን እኛ ነገ ሟች ነን ምንገባ ሰዎች ነን ሀብት ንብረት አለን መሬት አለን የቀረውን ምናልባት እርሻ ለማረስ ዘር ይሄው እነሱ ዛሬ በሞቀ ቤታቸው ቁጭ ብለው ዘራቸውን እየዘሩ ነው እኛ ምን ዘራው የለም ምንም ነገር ሁሉም ነገር ተበላሽቷል አልቋል ስለዚህ ይሄንን ደግሞ መንግስት ካለ መንግስትም ይጩህልን እንደ ኦርቶዶክስ ሃይማኖትም ይርዳን እንደ ኢትዮጵያ ህዝብ እውነቴን ነው የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ነው እየጮህናለ ነው እና ይሄንን ይመስላል እኔ